ይህ ሰው የተላከው ወደ አንድ ተራ ወህኒ ቤት አይደለም። በዓለም ላይ እጅግ ጥብቅ ጥበቃ ወደሚደረግበትና እድሜ ልኩን ሊታሰርበት ወደሚችልበት አስፈሪው የአልካትራስ እስር ቤት ነው። አልካትራስ በውቅያኖስ መሃል ላይ በምትገኝ ትንሽ ደሴት ላይ የተገነባ በመሆኑ አንድ እስረኛ የግቢውን ጥበቃ ጥሶ ቢያመልጥ እንኳን በዙሪያው ያለው አስፈሪ ውቅያኖስ ትልቁ የሞት አጥር ሆኖ ይጠብቀዋል። ባጭሩ ከዚህ ቦታ ማምለጥ ፈጽሞ የማይቻለው። ለዚህም ነው የዓለም አስፈሪና አደገኛ ወንጀለኞች ብቻ እዚህ የሚታገሩት። ነገር ግን በቅርቡ የዚህ እስር ቤት ዝና መናጋቱ አይቀሬ ነው። ምክንያቱም አሁን በአልካትራስ ውስጥ ፍራንክ ሞሪስ ይገኛል። ሞሪስ ቀደም ሲል ከተለያዩ ወህኒ ቤቶች በተደጋጋሚ በማምለጥ የሚታወቅ እጅግ ብልህ ሰው ነው። ይሁን እንጂ የዚህ ቦታ አስፈሪነት ከሌሎቹ ፈጽሞ የተለየ በመሆኑ በዚህ ጊዜ ሞሪስ እንኳን ሳይቀር ትንሽ መደናገጡ አልቀረም። አንድ ጠባቂ ወደሱ ጠጋ ብሎ እንኳን ወደ አልካትራስ በሰላም መጣህ አለው። ታዲያ ልክ እዚህ ጋር ነው እውነተኛ ታሪኩ የሚጀምረው። በድንገት የደወል ድምፅ ተሰማ። የሁሉም እስረኛ በሮች አውቶማቲክ በመሆናቸው በራሳቸው ጊዜ ተከፈቱ። ጠባቂዎቹ እስረኞቹን ወደ ውጭ ጠሯቸው። እዚህ ያለው ስርዓትና ዲሲፕሊን እጅግ በጣም ጠንካራ ነው። እያንዳንዱ እስረኛ ደንቡን ማክበር፣ ንጽህናውን መጠበቅና በሰዓቱ ወደ ክፍሉ መመለስ አለበት። ሁሉም ተመሳሳይ ደንብ ልብስ ለብሰው ለቁርስ ተሰልፈዋል። ቁርስ ላይ ከሞሪስ ፊት ለፊት ሊትመስ የሚባል እስረኛ ተቀምጧል። ልክ በዚህ መሃል ወልፍ የተባለ አደገኛ እስረኛ ሞሪስን መተናኮስ ይጀምራል። በእስር ቤት ውስጥ ያለው ሰው ሁሉ ወልፍን ይፈራዋል። በሌሎች እስረኞች ላይ የበላይነቱን የሚያሳይና በርካታ የመደባደብ ወንጀል ክሶች ያሉበት ሰው ነው። ታዲያ የቦታ በክፎች ክፉ የተሞላ ነው። ሊትመስ ሞሪስን ጥቂት ምግብ እንዲሰጠው ይጠይቀዋል። ሞሪስም ሳህኑን አቀበለው። ነገር ግን ሞሪስ ከጠረጴዛው ስር ሲመለከት ሊትመስ የተቀበለውን ምግብ ሊበላው ሳይሆን ይልቁንም አንድ አይጥ እየመገበ ነበር። በዚህ ምሽት አንድ ጠባቂ ሞሪስን ወደ እስር ቤቱ ዋና አዛዥ ዘንድ ወሰደው። አዛዡም በጣም አስተዋይና ብልህ መሆንን አውቃለሁ፣ ነገር ግን እዚህ ቦታ ያንተ ብልህነት ምንም ዋጋ የለውም። እንዳንተ ያሉ ብዙዎች መጥተው ሄደዋል፣ እናም ማንም አምልጦ አያውቅም አለው። በመቀጠልም ጠንካራውን የእስር ቤቱን ሕግ አብራራለት። እስረኞች ጎብኚ ማግኘት የሚችሉት በየሁለት ወሩ አንድ ጊዜ ብቻ ሲሆን እሱም አዛዡ ከፈቀደ ብቻ ነው። ይህ አዛዥ እጅግ ጨካኝ ከመሆኑ የተነሳ በሱ ዘንድ ትንሿ ስህተት እንኳን ለአሰቃቂ ቅጣት ትዳርጋለች። በመጨረሻም አዛዡ ሞሪስን ለማምለጥ ጨርሶ እንዳታስብ፣ ካልሆነ ግን ተቆራርጠ ነው የምትቀረው ሲል አስጠነቀቀው። ሞሪስ ግን በተረጋጋ መንፈስ እርሱ እዚህ እያሉማ ማን ለማምለጥ ያስባል የኔ ጌታ ሲል መለሰለት። ነገር ግን ከክፍሉ ሲወጣ ሞሪስ ሳያስነቃ የአዛዡን የጥፍር መቁረጫ ሰርቋል። ወደ ክፍሉ ተመልሶ መጽሐፍ ቅዱስ ውስጥ ደበቀው። በማግስቱ በመታጠቢያ ቤት ውስጥ ወልፍ እንደገና ሞሪስን ሊተናኮሰው ሞከረ። በዚህ ጊዜ ግን ሞሪስ ዝም አላለውም። ወልፍን ጨምድዶ በመያዝ ክፉኛ መታው። ብዙም ሳይቆይ ሞሪስ በቤተ መጻሕፍት ውስጥ እንዲሰራ ተመደበ። እዚያም እንግሊሽ የተባለ አንጋፋ እስረኛ አገኘ። ይህ ሰው ሁለት ሰዎችን በመግደል የእድሜ ልክ እስራት ተፈርዶበት ግማሽ እድሜውን እዚያ ያሳለፈ ነው። የእስር ቤቱን እያንዳንዱን ጥጋጥግና ሚስጥር ጠንቅቆ ያውቃል ብሎ ሞሪስ ከወልፍ ጋር ስለነበረው ጠብ ሰምቷል። እናም እንግሊሽ ለሞሪስ በየክፍሎቹ የሚያሰራጫቸውን መጽሐፍ ሰጠው። በኋላ ላይ በእስር ቤቱ ቅጥር ግቢ ውስጥ ሞሪስ በስዕል ስራ ጊዜውን የሚያሳልፈውን ዶክ የተባለ ሰዓሊ ያገኘ። ዶክ በጣም የተረጋጋና ጨዋ ሰው ሲሆን ለዓመታት በአልካትራስ ውስጥ በጽናት ሊቆይ የቻለው ስዕሉን ሙጥኝ በማለቱ ነው። እናም ዶክ እንዲህ ያለ ቦታ ማንኛውንም ሰው ሊያሳብድ ይችላል፣ እኔን ጤነኛ አድርጎ ያቆየኝ ስዕል መሳል ብቻ ነው ሲል ነገረው። ሞሪስ ቀና ብሎ ሲመለከት እንግሊሽን አየው። ወደሱ ሊጠጋ ሲል ግን የእንግሊሽ ሰዎች አስቆሙት። እንግሊሽ ግን እንዲያሳልፉት በምልክት አዘዛቸው። ሞሪስም እንደተቀመጠ በአእምሮ እያሰበ ያለውን እንዳመልጥ ትረዳኛለህ በማለት ጠየቀው።